አልበርት ለፈረሶች ከፍተኛ ፍቅር ያለው ከእናትና አባቱ ጋር የሚኖር ታዳጊ ልጅ ነው። እንደ አጋጣሚ አባቱ ለግልቢያ የሚሆን ፈረስ ይገዛና አልበርት ከፈረሱ ጋር ከወንድም በላይ ይቀራረባል። ነገር ግን አልበርት ብዙ ዕዳ ስለነበረባቸው አባትየው ፈረሱን ሽጦ ዕዳውን ለመክፈል ያስባል። በዚህ መሃልም አንደኛ ዓለም ጦርነት ስለተነሳ አጋጣሚውን በመጠቀም ፈረሱን ለእንግሊዝ ጦር ይሸጣል። አልበርትም በዚህ አሳዛኝ ምክንያት ከፈረሱ ጋር ይለያያል። ከ4 ዓመት በኋላ ግን አልበርት ዕድሜው ደርሶ ጦርነቱ ላይ ሲሳተፍ እዚያ ያገኘውን ነገር ማመን ያቅተዋል። ዛሬ የምናየው በ2011 ዋር ሆርስ በሚል ርዕስ የወጣውን የድራማና ጦርነት ይዘት ያለውን ፊልም ነው። ታሪካችን የሚጀምረው በ1912 ለፈረሶች ፍቅር ያለው አልበርት የተባለ ወጣት ልጅ አንድ ለግልቢያ የሚሆን ፈረስ ሲወለድ ከሩቅ ሆኖ ይመለከታል። በኋላም ላይ የተወለደው ፈረስ ጠንከር ሲል ከእናቱ ጋር ግልቢያ ይጀምራል። አልበርትም ይህንን በመደነቅ ሆኖ ይመለከታል። ፈረሱን ባደገ ጊዜ ባለቤቶቹ ፈረሶች እንዲሸጡ ለጨረታ ወደሚቀርቡበት ቦታ ይወስዱታል። ቴድ የተባለው የአልበርት አባትም ለእርሻ የሚያገለግል ፈረስ ለመግዛት ጨረታው ቦታ ይሳተፋል። ነገር ግን ለጨረታ የወጣውን ጋላቢ ፈረስ ሲያይ ቀልቡ ሁሉ እሱ ላይ ያርፋል። ባልጠበቀውም መንገድ ለእርሻ የሚሆነውን ፈረስ መግዛት ትቶ ይህንን ፈረስ ለመውሰድ ጨረታውን ይቀላቀላል። እንደ አጋጣሚ ሆኖ ጨረታው ውስጥ ለነቴድ የእርሻ መሬት ያከራያቸው ሰውየም ነበረበት። የቴድ ጓደኛ ፈረሱ ለሥራ የሚሆን ፈረስ ስለማይመስለው እንዳይገዛው ቢመክረውም ቴድ ግን መሬት ባከራያቸው ሰው መበለስ ስላልፈለገ የጨረታውን ዋጋ እየጨመረ መወዳደሩን ይቀጥላል። በመጨረሻም በጣም ከፍ ባለ ዋጋ ቴድ ያሸንፍና ፈረሱን የግሉ ያደርጋል። ፈረሱንም ይዞ ወደ ቤት ሊሄድ ሲል አከራዩ የኪራይ ክፍያ የሚከፍሉበት ቀን እንደደረሰ ይነግረዋል። ቴድ ቤቱ ሲደርስ ሚስቱ ሮዚ ታገኘውና የገዛው ፈረስ ለማረስ የማያገለግል ይልቅ ለግልቢያ የሚሆን እንደሆነ ትገነዘባለች። ጭራሽ ደግሞ ለፈረሱ ያወጣበትን ወጪ ስታውቅ ፈረሱን እንዲመልሰው ትነግረዋለች። በዛ ላይ ደግሞ አልበርት እግሩ ታማሚ ስለሆነ ፈረሱን ልጋልቦ ቢል እንኳን እንደማይችል ትገልጽለታለች። ልጃቸው አልበርት ግን ጣልቃ ገብቶ ፈረሱን እንደሚጋልበውና እንደሚያሰለጥነው ቃል ይገባል። ሮዚ ደስ ባይላትም ግን ትፈቅድለታለች። አልበርትም ቀኑን ሙሉ ፈረሱን ሲያሰለጥን ይውላል። ስሙንም ጆይ ብሎ ይሰይመዋል። አልበርትም ለጓደኛው አንድሪው ያሰለጠነውን ፈረስ በድምፅ ሲጠራው ፈረሱም ድምፁን ሰምቶ ሲመጣ እያዩ ይደነቃሉ። ቴድም የመሬት ኪራይ የሚከፍሉበት ጊዜ ይደርሳል። እጁ ላይ ያለው ብር ግን ጥቂት ብቻ ነበር። ቴድም ለአከራዩ ትንሽ ጊዜ እንዲሰጠውና ያልታረሱትን ድንጋያማ መሬቶች አርሶ እንደሚከፍሉ ያስረዳዋል። አከራዩ ግን ያ ፈረስ ለእርሻ ይሆናል ብሎ እንደማያምንና ነገር ግን ፈረሱ ያን ሜዳ ማረስ ከቻለ የተወሰኑ ወራት እፎይታ ሊሰጠው ቃል ይገባለታል። በኋላ ላይም ቴድ ሰክሮ መጥቶ ፈረሱ ላይ ማረሻ ሊያደርግበት ይሞክራል። ይህ ድርጊት ግን ፈረሱን ስላስፈራራው ፈረሱ ማስቸገር ይጀምራል። ፈረሱን በሚዘልበት ጊዜ ቴድ መጥቶ ይጥለዋል። በዚህም ብስጭት ቴድ ሽጉጡን ይዞ መጥቶ ማረስ ካልቻለ ፈረሱን መቀለብ ምንም ጥቅም የለውም ብሎ ሊተኩስበት ሲል አልበርት በመሃል ላይ ይገባል። መሬቱንም እርሱ ሊያርስ ቃል ይገባል። ለአከራያቸው የሚከፍሉበት ቀን እየተዳረሰ ሲመጣ አልበርት ፈረሱን አንገቱ ላይ ማረሻ ማድረግ ያለማምደዋል። ፈረሱም እምቢ እንዳይለው መጀመሪያ ራሱ ላይ እያደረገ ያሳየዋል። አከራያቸውም ወደ እርሻ ቦታ መጥቶ ቴድን መሬቱን ለነሱ ማከራየቱ ምንም ጥቅም እንዳላስገኘለት አድርጎ ያጣጥልበታል። በቀጣይም አልበርት ፈረሱ ላይ ማረሻውን አድርጎ መሬቱን ለማረስ ዝግጁ ይሆናል። ፈረሱ ግን ከቆመበት ስፍራ ሳይንቀሳቀስ ይቀራል። አልበርት ፈረሱ እንዲሄድለት በማለት ፈረሱን በጅራፍ ይገርፈዋል። በዚህም የተነሳ ፈረሱ ፈርጥጦ አልበርትን ከነማረሻው መሬት ላይ የጎተተ ይወስደዋል። ይህም ነገር አከራያቸውን ከልቡ ያስቀዋል። የአልበርት እናት በጭንቀት ታውጣ ሁኔታውን ከቤት ሆና ትከታተላለች። ቀስ በቀስም የአካባቢው ሰዎች የሚሆነውን ለማየት በእርሻው ዙሪያ ይሰበሰባሉ። አልበርት ምንም ያህል ቢሞክርም መሬቱን ማረስ ሳይችል ይቀራል። አካባቢው ላይ ከፍተኛ ዝናብ መዝነብ ስለጀመረ ሰዎቹ መበታተን ይጀምራሉ። አከራዩም ቴድን እስከ ማክሰኞ ድረስ እርሻዬን እንድትለቁ ብሎ ያስጠነቅቀዋል። በዚህም ሰዓት አልበርት ዝናቡ መሬቱን እንዳረሰረሰለት ሲረዳ ፈረሱን ተጠቅሞ መሬቱን ማረስ ይጀምራል። ይሳካለትና መሬቱን በሙሉ ያርሰዋል። እናቱም ከቤት ሮጣ ወጥታ ልጇን መመልከት ትጀምራለች። አከራዩም እናትየው ጋር መጥቶ ልጇ በዝናብ እንዳያርስ መፍቀድ እንደሌለባት ምክንያቱም ደግሞ እግሩን የሆነ ነገር ሊወጎ ስለሚችል እንደሆነ ይነግራታል። እናትየው ግን በቁጣ ምንም እንደማያገባው ተነግረዋለች። በኋላም ላይ አልበርት ደክሞት ስለነበር ቤተሰቦቹና ጓደኞቹ ወደ ቤት ያስገቡታል። በኋላም ላይ አልበርት
የፈረሱን ቁስል እያከመው ያለ ሮዚ አባቱ አፍሪካ ውስጥ በውትድርና ሲያገለግል የተሸለመውን ሜዳሊያ ታሳየዋለች። በጦርነቱም ጊዜ አባቱ በጦር ሜዳ ላይ ክፉኛ ቆስሎ እንደነበር፣ ነገር ግን እስከ መጨረሻው ድረስ በጀግንነት እንደተዋጋ፣ በዚህም ምክንያት ይህን ሜዳሊያ እንደተሸለመ ትነግረዋለች። ሮዚም የአባቱን ሜዳሊያና ባንዲራ ለአልበርት ሰጥታው አባቱ ባሳለፈው ውትድርና ሕይወቱ እንደማይኮራና እንደውም የተሰጠውን ሽልማት ጥሎት እሷ አግኝታ ደብቃ እንዳስቀመጠችው ትነግረዋለች። በኋላም ላይ አባቱ የታረሰው መሬት ላይ ሲዘራ አልበርት ጆይን ለግልቤ ይዘውት ይወጣል። ከአከራያቸውም ልጅ ጋር እየተወዳደረ እያለ የተከመረ ድንጋይ ለመዝለል ሲሞክር ከፈረሱ ጋር አብሮ ይወድቃል። ከተወሰኑ ጊዜያት በኋላም በመንደራቸው ላይ በጣለው ከባድ ዝናብ ምክንያት እነ ቴድ የዘሩት ሰብል በሙሉ ይበላሻል። ይህም ነገር ቴድን ክፉኛ ያሳዝነዋል። የእርሻ ቦታውንም ክፍያ እንዴት እንደሚከፍል ግራ ይጋባል። ይህ በእንዲህ እንዳለ የመጀመሪያ ዓለም ጦርነት እንደተጀመረ ተነገረ። አልበርትም ወደ ቤት ሲመጣ ጆይን ከፈረስ ቤት ያጠዋል። እናቱንም ፈረሱ ወዴት እንዳለ ሲጠይቃት አባቱ ለወታደሮች ሊሸጠው እንደወሰደው ተነግረዋለች። ቴድም ፈረሱን የክፍለ ጦር አዛዥ ለሆነው ኒኮላስ ይሸጥለታል። አልበርትም ሽያጩ ካለቀ በኋላ ይደርስና ፈረሱን እንዳይወስዱት ይለምናቸዋል። ኒኮላስ ግን ፈረሱን እንደሚንከባከበውና እድለኛ ሆኖ ከተረፈ ወደ ቤት እንደሚመልሰው ቃል ይገባለታል። አልበርት የጦር ሰራዊቱን መቀላቀል ቢፈልግም እድሜው ገና በመሆኑ ምክንያት ሳይችል ይቀራል። ኒኮላስም ጆይን ይዞ ከመሄዱ በፊት አልበርት እናቱ የሰጠችውን ባንዲራ በልጓሙ ላይ ያስርለታል። ጆይም ተወስዶ ከሌሎቹ ፈረሶች ጋር ይቀላቀላል። በኋላ ላይም ኒኮላስ ከጓደኞቹ ጋር የቱ ፈረስ ፈጣን እንደሆነ ሲከራከሩ ዋናው የጦር ኃላፊው ነገ ውጊያ ልምምድ እንዳለና ያኔ የቱ ፈጣን እንደሆነ እንደሚለዩ ይነግራቸዋል። በነጋታውም በልምምድ ላይ ጆይ ከሌላ ፈረስ ጋር ተፎካክሮ ፈጣንነቱን ያስመሰክራል። ኒኮላስም ፈረሱን ይስለውና ከመልእክት ጋር ለአልበርት ለመላክ ያስቀምጠዋል። ጠዋትም ላይ ከነሱ በቅርብ ርቀት ጠላት የሆነው የጀርመን ጦር እንደሰፈረ መረጃ ይደርሳቸውና ጥቃት እንዲያደርሱ ይታዘዛሉ። ትዕዛዙንም ተቀብለው ውጊያው ይጀመራል። በውጊያው መሃል ከጀርመኖች በተተኮሰ የጥይት ሩምታ ኒኮላስ ይገደላል። ጀርመኖችም ጆይና ሌሎች ፈረሶችን ጨምረው ይይዛሉ። ፈረሶቹም መድፍና ጋሪዎችን ለመጎተት ስለሚያገለግሉ ወደ ሌላ ቦታ ይልኳቸዋል። ገንተር የሚባል የጀርመን ወታደርና ወንድሙ ጆይ ጋሪ እንዲጎትት እየዘጋጁት እያለ ልጓሙ ላይ የአልበርት ያሰረለትን ባንዲራ ገንተር ያገኛል። ገንተርም ባንዲራውን ፈቶ ኪስ ውስጥ ያደርገዋል። ከቀናትም በኋላ ለአልበርት ከጦር ሜዳ መልእክት ይመጣለታል። መልእክቱም የጆይን ስዕል የያዘው የኒኮላስ ማስታወሻ ደብተርና በውጊያ መሃል ኒኮላስ እንደተገደለ የሚገልጽ ነበር። በጦር ሜዳ የጀርመን ወታደሮች ለዘመቻ እንዲዘጋጁ ኃላፊው ያዛቸዋል። ገንተር ግን እዚያ ቆይቶ ፈረሶቹን እንዲጠብቅ ይታዘዛል። ገንተር ለኃላፊው ወንድሙ ከእርሱ ጋር እንዲቆይ ቢጠይቀውም ጥያቄው ውድቅ ይደረግበታል። በዚህም ምክንያት ገንተር ወንድሙን ከጦርነት እንዲያመልጥ እንደሚረዳው ሲነግረው ወንድሙ ግን ፈቃደኛ ሳይሆን ይቀራል። ገንተርም በኪሱ አድርጎት የነበረውን ባንዲራ ቦርሳው ውስጥ ይከተውና ፈረሱ ላይ ቦርሳው ውስጥ ይከትለትና ይሄዳል። ትንሽ ቆይቶ ገንተር ጆይን እየጋለበ ዘማቾች ወዳሉበት ቦታ ይገሰግሳል። ወንድሙንም ከዘማቾቹ መሃል ጎትቶ ፈረሱ ላይ ያደርገውና አብረው ያመልጣሉ። ወንድማማቾቹም ራቅ ወዳለ የእርሻ ስፍራ ሄደው ያርፉና ከዚያ በኋላ ጣሊያን ውስጥ ሄደው ለመደበቅ ማሰብ ይጀምራሉ። ነገር ግን የትም ሳይሄዱ ማታ ላይ በጀርመን ወታደሮች ተይዘው ከርተው በመሄዳቸው ምክንያት ሁለቱም ይገደላሉ። ፈረሶቹ ግን ወታደሮቹ ሳያዩአቸው ይሄዳሉ። በቀጣይም እዛው የእርሻ ቦታ ከአያቷ ጋር የምትኖር ኤሚሊ የተባለች ልጅ ሁለቱም ፈረሶች ታገኛቸዋለች። ልጅቷ የአጥንት መሳሳት በሽታ ስላለባት አያቷ እንዳትወድቅና እንዳትጎዳ በመፍራት ፈረስ እንድትጋለብ አይፈቅዱላትም ነበር። ኤሚሊም ጆይን መሰናክሎችን እንዲዘል እያለማመደችው እያለ የጀርመን ወታደሮች እነሱ ያሉበት አካባቢ ይመጣሉ። አያቷም ፈረሶቹ እንድትደብቃቸው ያዟታል። ወታደሮቹም ቀጣይ ሰብል ወቅት ሲደርስ እንደሚመለሱና እስከዚያው ግን ይጠቅመናል ያሉትን የተለያዩ ነገሮች መሰብሰብ ይጀምራሉ። ኤሚሊም ፈረሶቹን መኝታ ክፍሏ ውስጥ አስገብታ ተደብቃቸዋለች። ከቀን ቀንም ጦርነቱ እነሱ ወዳሉበት ቦታ መቅረብ ጀምሯል። የኤሚሊ አያት በልደቷ ቀን ለኤሚሊ የፈረስ ኮርቻ በስጦታ መልክ ይሰጧታል። ኮርቻውንም ፈረሱ ላይ ካስተካከሉ በኋላ ተጠንቅቃ እንድትጋለብ ነግረዋት ጆይን ለግልቢያ ይዛው ትሄዳለች። ስትጋለብም ከአካባቢው ርቃ በመሄዷ የጀርመን ወታደሮች ያገኟታል። አያቷም ቀርበው ታፕተር የተባለው ሌላኛውን ፈረስ እንዲወስዱና ጆይን ግን እንዲተውላቸው ይለምናቸዋል። የጦር ኃላፊው ግን ሁለቱም ፈረሶች ትላልቅ መሳሪያዎችን ለመጎተት ስለሚሆኑ እንደሚወስዳቸው ይነግራቸዋል። አያትየውና ልጅቷም እያዘኑ ሁለቱም ፈረሶቻቸው ይወሰዱባቸዋል። ፈረሶቹንም ወስደው መድፎች እንዲጎትቱ ያደርጓቸዋል። ይህ ሥራ ለፈረሶቹ በጣም አድካሚና አደገኛ ስለነበር ብዙ ፈረሶች መሞት ይጀምራሉ። ታፕተርና ጆይ ግን አንድ ፍሬድሪክ የተባለ የጀርመን ወታደሮች ፈረሶቹን ይወዳቸው ስለነበር
ጭነታቸውን እየቀነሰ ይንከባከባቸዋል። ነገሮች በዚህ ሁኔታ እየቀጠሉ ወቅቱ 1918 ላይ ይደርሳል። አልበርት አሁን እድሜው ስለደረሰ ወደ ጦሩ ተቀላቅሏል። ከጓደኛው አንድሪውና ከመሬት አከራያቸው ልጅ ጋር ጦር ሜዳ ዘምተዋል። ለጦርነት እየተዘጋጁም እያለ የጦር ኃላፊው አንድሪውን ሌሎቹ ሲሄዱ እሱ እንዲቀርና ፈርቶ የሚመለስ ካለ እንዲተኩስባቸው ያዘዋል። ጦርነቱም እንደተጀመረ ያከራያቸው ልጅ በጥይት ይቆስላል። አልበርትም እሱን ደህንነቱ የተጠበቀ ቦታ ያስቀምጠውና ውጊያውን ይቀጥላል። ጠላትም ተደብቆ የሚተኩስበትን ቦታ በእጅ ቦምብ ወርውሮ ያፈነደዋል። አንድሪው ምሽግ ውስጥ ሆኖ ሲጠብቅ በርካታ ወታደሮች ፈርተው ሲመለሱ ያያል። እነሱም ላይ መተኮስ ስለከበደው ከምሽጉ ወጥቶ ውጊያውን ይቀላቀላል። አልበርትም የጠላት ምሽግ ውስጥ ገብቶ የተረፈ ሰው እየፈለገ እያለ አንድሪው ከኋላ ሲመጣ ጠላት መስሎት ሊተኩስበት ይዞርና ሲያየው ግን ይተወዋል። አንድሪውም ለትንሽ ይተርፋል። ከምሽጉም ለመውጣት መንገድ እየፈለጉ እያለ የጀርመን ጦር ወደ ምሽጉ የመርዛማ ጋዝ ቦምብ ይተኩሳል። አንድሪውንም ይመታዋል። በተመሳሳይ ሰዓትም ፍሬድሪክ ጆይና ታፕተርን ይዟቸው እየተጓዘ እያለ ታፕተር ይደክማል። ሲመለከተውም ታፕተር እንደቆሰለ ይረዳል። ታፕተርን በጣም ይደክምና በዛው ይሞታል። በዚህም ሁኔታ ውስጥ ጦርነቱ ይጋጋልና የጀርመን ጦር ላይ ጥቃት ይከፈትበታል። ወታደሮቹም ፍሬድሪክን ይዘው ከአካባቢው ይሸሻሉ። ጆይ ታንክ ሲመጣበት አይቶ ፈርቶ ይፈረጥጣል። በተሽከርካሪዎች ላይና በምሽግ አናት ላይ የዘለለ ሲሮጥም አንዱ ምሽግ ውስጥ ይወድቃል። ምሽጉንም ተከትሎ ሲጋልብ ወደ ጦር ሜዳው ይገባና ተጠላልፎ የተቀመጠ ሽቦ ጠልፎ ይጥለዋል። ከዛም መነሳት አቅቶት ወድቆ ይቀራል። ጦርነቱም ጋብ ሲል አለን የተባለ የእንግሊዝ ወታደር ፈረሱን በርቀት ወድቀው ያየዋል። ኮሊን የተባለ ግለሰብ ፈረሱን ሄዶ ለመርዳት ሲያስብ ኃላፊው እንዳይሄድ ይነግረዋል። እሱ ግን ነጭ ባንዲራ እያውለበለበ ከምሽጉ ይወጣል። ጆይ ጋርም ሲደርስ ሌላ የጀርመን ወታደር ፈረሱን ለመርዳት መጥቶ ያገኘዋል። ፈረሱም ከተጠለፈ ብረት ካስለቀቁት በኋላ ፈረሱን ለመውሰድ ሳንቲም ወርውረው ሰውና ጎፈር በደረሰው እንዲሆን ይስማማሉ። እጣውም ለኮሊን ይወጣለትና ጆይን ይዞት ወደ ምሽጉ ይሄዳል። በዛው ሰዓት አልበርትና የቆሰለው ጓደኛው ቁስለኞች የሚታከሙበት ቦታ እርዳታ እየተሰጣቸው ነበር። አልበርትም በመርዛማው ጋዝ ምክንያት አይኑ በጊዜያዊነት ታውሮ ነበር። የተሻለም እርዳታ እንዲያገኙ ተብሎ ወደ ዋናው የሕክምና ቦታ ይወስዷቸዋል። በአጋጣሚም ጆይንም እርዳታ እንዲያገኝ ወደዚያ ቦታ ያመጡታል። ሐኪሙም የጆይን ቁስል ካየ በኋላ መዳን እንደማይችልና ፈረሱን ከዚህ ስቃይ እንዲገላግሉት ይነግራቸዋል። አልበርትም ውጪ ላይ የሚሰማው ድምፅ ምን እንደሆነ ይጠይቃቸዋል። እነሱም አንድ ተአምረኛ ፈረስ ከጦር ሜዳ ተርፎ እንደሆነ ይነግሩታል። የጦር ኃላፊውም ሽጉጥን አውጥቶ ፈረሱ ላይ ሊተኩስበት ሲል ፈረሱ የሚያውቀውን ድምፅ ሰምቶ ቀና ይላል። አልበርትም ድሮ ፈረሱ ወደሱ እንዲመጣ እንዳለማመደው እየተጣራ በወታደሮቹ መሃል ይመጣል። ጆይም ድምፁን በመለየት ወደሱ ሮጦ ይሄዳል። አልበርትም ሐኪሙን ፈረሱ የሱ እንደሆነና እግሩ ላይና ግንባሩ ላይ ነጭ ምልክት እንዳለበት ይነግራቸዋል። ሐኪሙ ግን ፈረሱን ሲያየው ምልክቱን ስላላገኘበት ሳያምነው ይቀራል። አንድ ወታደር ግን ፈረሱ ስለቆሸሸ ስለሆነ በመገመት እግሩና ግንባሩን ይጠራርጉለታል። በዚህም ጊዜ ምልክቱን ያዩትና አልበርትን ያምኑታል። ሐኪሙም ፈረሱን ለማትረፍ የሚቻለውን ሁሉ እንደሚያደርግ ቃል ይገባል። ከ2 ቀናት በኋላ ጦርነቱ እንደተጠናቀቀ ይታወጃል። ሆኖም ግን በጦር አመራሩ ትዕዛዝ መሰረት ሁሉም ፈረሶች ጆይን ጨምሮ ለጨረታ እንዲቀርቡ ይወሰናል። ጆይም ለጨረታ በሚቀርብበት ጊዜ ወታደሮቹ በሙሉ ተሰባስበው ገንዘብ በማዋጣት አልበርት ጨረታውን እንዲያሸንፍ መደገፍ ይጀምራሉ። ነገር ግን አንዱ ተጫራች ወታደሮች ከሰበሰቡት ገንዘብ በላይ ስለጠራ የአልበርት የማሸነፍ ዕድል ያበቃለታል። ድንገትም የኤምሊያት የነበሩት ሰውዬ መጥተው ለፈረሱ 100 ፓውንድ እንደሚከፍሉና ያ እንኳን አልበቃ ቢል የለበሱትና የእርሻ መሬታቸውን ለዚህ ፈረስ ሲሉ እንደሚሸጡ ይገልጻሉ። ጨረታውንም ሽማግሌው ያሸንፋሉ። አልበርትም ፈረሱን ሲሰናበተው ሽማግሌው ይህን ታምረኛ ፈረስ ፍለጋ 3 ቀን ሙሉ እንደተጓዙና የልጅ ልጃቸው ስለሞተች ለሷ ማስታወሻ እንዲሆን እንደገዙት ይነግራቸዋል። ጆይንም ይዘውት ሊሄዱ ሲሉ ከእጃቸው አፈትልኮ ወደ አልበርት ይመለስባቸዋል። አልበርት ፈረሱ ከዚህ በኋላ እሱ እንዳልሆነ ቢረዳም ሁለቱም በሕይወት በመትረፋቸው ብቻ በጣም ደስ ብሎታል። ሽማግሌውም ሰውዬ ከኪሳቸው አንድ ያረጀ ጨርቅ ያወጡና ምን እንደሆነ ይጠይቁታል። አልበርትም ሲያይ የአባቱ ባንዲራ እንደሆነና ለጆ ያስሩለት እንደነበር ይገልጽላቸዋል። ሽማግሌውም ፈረሱ ለሱ ሊሆን እንደሚገባው ነግረውት ባንዲራውንም ጆይንም ሰጥተውት ይሄዳሉ። በመጨረሻም ጆይ ከአልበርት ጋር ወደ ቤቱ ይመለሳሉ። አልበርትም እናቱን ያቅፍና ሰላም ይላታል። አባቱም ጋር ሄዶ ባንዲራውን ይመልስለትና ሁለቱም በደስታ ይተቃቀፋሉ። ታሪካችንም እዚህ ላይ ያልቃል።